አራት ላይ እያንዳንዱ የራሱን መዳን በመፍራትና በመንቀጥቀጥ ይፈጽም ዘንድ ግድ ይለዋልና ይህ ሰው ይህን ባያደርግስ ምን ያደርጋል? ድህነቱን ሊያጣ ይችላል። የመጽሐፍ ቅዱስ ጥቅስ እንጥቀስ። ዕብራውያን 6 ከቁጥር 4 እስከ 6 ምን ይላል? አንድ ጊዜ ብርሃን የበራላቸው እያለ ሜንሽን ሲያደርግ እንመለከታለን። ዕብራውያን 6 ከቁጥር 4 እስከ 6 አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱትንም ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን ሊመጣ ያለውን ተስፋ የተመለከቱን ኋላ ግን የእሳቱ ለነሱ በፍርድ ቀን ወዮላቸው እያለ ሲናገር እንመለከታለን። አምነ ሰማያዊ ሚስጥር ተመልክተ ከሚመጣው ተስፋን ተቋዳሽ ሆነ ሁሉን ምስጢር አይተህ እንኳን በስከ መጨረሻ የሚጸና ይድናል ይላልና ካልጸና ድነትን ልታጣ ትችላለህ። ይሄ መጽሐፍ ቅዱስ ነው የሚናገረው በድህነት ዙሪያ ስንመጣ። ስለዚህ አንድ ሰው ድኗል። አዎ ሚድነው እንዴት ነው? ድኖ ከዳነ በኋላ በምግባር ክርስትናው ሊገልጥ ይገባል። አዎ በደንብ ለምን? ክርስቶስ ራሱ ስላዘዘ። ምን ይላል? የዮሐንስ ወንጌል ምዕራፍ 15 ከቁጥር 9 ላይ ቀጥታ አይታችሁ ስትመለከቱ ትእዛዜን ፈጽሙ እኔም በእናንተ እኖር እናንተም በእኔ ትኖሩ ዘንድ ይላል። ትእዛዜን ፈጽሙ ማን ነው? ክርስቶስ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 14 ላይ አንዴ ቃል ሰሙ። ይህን ቀጥታ የክርስቶስ ትእዛዙ ምንድነው ብለን ስንመጣ እዚህ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ቁጥር 2 ላይ በእኔ ያለ ነው የሚለው። በክርስቶስ አለ በእርሱ ሆኖ ፍሬን የማያፈራ ቢኖር ይቆረጣል ይላል። ምንድነው የሚለው? ይሄን መጽሐፍ ቅዱስ ነው የሚናገረው። ኦኬ እንምጣ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናልና። መልካም አደረክ ክፉ እያንዳንዱ በክርስቶስ የፍርድ ወንበር ፊት ልትገለጥ ይገባሃል። ለምን? ለፍርድ ትቆማለህ። በክርስቶስ ፊት ለፍርድ ትቆማለህ። ለዛም እኮ ነው ራሱ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ራሱ መድኃኒታችን ኢየሱስ ክርስቶስ መልካም ፍሬ የማያረግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ቢለው። ወዳጄ መልካም ፍሬም ካላደረክ ከክርስቶስ ጋር አላይን አድርጌያለሁ አታች አድርጌያለሁ ብለህ እንደፈለክ ሆናለሁ ብትል ተቆርጠህ ትጣላለህ። ፍሬ ልታፈራ ግድ ይልሃል። መልካም ፍሬን ካላፈራ ትቆርጠቃለህ፣ ወደ እሳትም ትጣላለህ። መጽሐፍ ቅዱስ ነው የሚለው። ኦኬ በክርስቶስ ፊት ስንገለጥ ምንድነው የምንጠየቀው? በክርስቶስ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እንመለከታለን። በግና ፍየሉን አሕዛብ የሚላቸው በእንግሊዝኛው ኔሽን ይለዋልና ኔሽን ማለት ህዝብ ማለት ነው። በጣም እንድታስተውሉ ምን ይላል ሲለያቸው በቀኝና በግራ በቀኝ በኩል ያሉትን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ጨረስኩ። አጠቃላይ ተሻለ። እሺ ከዛም በኋላ ካላቸው በኋላ ምን ይላል? ብራብ አብልታችሁኛል፣ ብጠማ እንግዳ ሆኜ ብመጣ ተቀብላችሁኛል፣ ታርዣ አልብሳችሁኛል ብሎ ከዚያም በኋላ በግራ በኩል ያሉትን የተጠየቁ ሰው ሂዱ እናንተ ርጉማን ካላቸው በኋላ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ታስሬ አልጠየቃችሁኝም እያለ ሂዱ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ገሃነመ እሳት ግቡ ሲላቸው እንመለከታለን። በክርስቶስ የፍርድ ወንበር ፊት ስንቆም የምንገለጠው በምግባራችን ነው፣ የምንጠየቀውን በዛው ልክ ነውና እግዚአብሔር ይስጥልን። ቴዲዬ አመሰግናለሁ። ቴዲዬ አካሄድ እኔ ልውረድና ያሲንና ኢምራን አስገባቸው። እሺ አው ግርዶሽ ውረድ፣ አንተ ውረድና እኔ ልውረድ። ያሲንና ኢምራን አስገባልኝ። እሺ ያሲንና ኢምራን። እሺ ጨዋ ልጅ ነው ግን እንደኔ በመንፈሳዊ ዓለም ያልጠነከሩ ሰዎችን አሁን ወደ ሙስሊም እሱን አምኜ በመጣ ወደ ተሳሳተ መንገድ ነው የሚገለኝና የሚወስደኝና ግርዶሽ እንደነገረኝ ነው ልል አልችልም። ስለዚህ የበሰላችሁ ሰዎች ብትመጡ ይሻላል። ከመጣችሁ በኋላ ግን ትህትና ያስፈልጋል። ጎበዝ ትሁት መሆን አለባችሁ። በጣም ህይወታችሁ ሊናገር ይገባል። ካልሆነ እኔ በጣም በዓለም ያለው ሰው ነኝ፣ ፖለቲከኛ ነኝ። እዚህ ጋር የሚያደምጡ ሰዎች አሉ። ሰው መናቅ አያስፈልግም። እዚህ ጋር ቁጭ ብሎ እያደመጧቸው ያሉ ሰዎች ስላሉ ስርዓት ያስፈልጋልና በተለይ የምትገቡ ሰዎች የኃይለ ቃል አላስፈላጊ ንግግሮች ምናምን ከመጠቀም ልትታቀቡ ይሻላል። እዚህ የምታዩት ሰው ፖለቲከኛ ነው። የዋዛ መስሎ እንዳትገባና ያን ብታደርጉ ለማለት ያለ ያስኩትም ቁም ነገር ነው። ቀልድ አይደለም፣ ቁም ነገር እየተማርኩኝ ነው። የምታመልኩት ፈጣሪ ይጠብቃችሁ። ማን ነው አስገባለኝ? ያሲንን ያለኝ ማን ነው አስገባለኝ? ያሲን ወይም ኢምራን ከሁለት አንዱ አስገባቸው። ያሲን ወይም ኢምራን ያ እስኪ ጻፉላቸው አንዳንድና እሱ ነው። ኦኬ ችግር የለውም። ኢብራሂምም ከገባ ችግር የለውም። ያው ነው
አሁን ፎከስ ማድረግ ያለባችሁ ለምሳሌ ቅድም ስጠይቅ የነበራችሁ አብራችሁኝ ያላችሁ ሚዳነው እንዴት ነው ነው እናንተ ያላችሁበት ሃይማኖት ላይ አንድ ሰው አንድ መንገድ ላይ የምታገኙት ሰው ወይም በዓለም ያለ ሰው እንዴት ነው ሚዳነው? ከዛ ጀምረን ዛሬ የሚያልቅ ነገር አይደለም። ቀስ እያልን ጊዜ ሳገኝ ዛሬ እንዳጋጣሚ ጀምረናል። በሚቀጥለው ደግሞ ጊዜ ሳገኝ በሳምንት አንድ ጊዜ ሁሉን ነገር እየነካካን እንሄዳለን። ከዛ ትጠያይቃላችሁ። ሁሉን ነገር በአንድ የመነካካት አትችሉም። ዝማሬው ምናምኑ እንትናችሁ ምናምን ካላችሁ መመሽቶ ሊያድር ነው። መጀመሪያ ግን ሚዳነው እንዴት ነው? ይሄን ካልኩኝ በኋላ ለክርስቲያኖች ማነሳው አንድ ጥያቄ አለ። ለምሳሌ ለዳኑት ግን ይላል የማርቆስ ወንጌል መልእክት 16:17 ላይ መጽሐፍ ቅዱስ ያደርሰው ሊያነብልኝ ይችላል። ለምሳሌ ድኛለሁ ስትሉ 16:17 ነው አይደል? ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። እናንተ ይህን ሁሉ ታደርጋላችሁ? እባብ ትይዛላችሁ፣ አዲስ ቋንቋ ትናገራላችሁ፣ አጋንንት ታወጣላችሁ። ቢኮዝ ያመኑትም እነዚህ ምልክቶች ይከተሏቸዋል ይላል ቃሉ ነው የሚለው። እነዚህ ልትመልሱልኝ ይገባል። ከዛ ባሻገርም ኢየሱስ ራሱ ማን ነው? ኢየሱስ በአግባቡ ዲፋይን መደረግ አለበት እና ሊገባን በሚችል ቋንቋ ከአንድ ሀሳብ ወደ አንድ ሀሳብ እየዘለላችሁ ከሄዳችሁ ኮንፊውዝድ ነው የምንሆነውና እንደዛ እንዲሆን ለማለት ያህል ነው። ታፕታፕ አድርጉ። ከዚህ በኋላ ብዙ ላልቆይ ይችላለሁ። ምናልባት 1 ሰዓት ወይ 40 ደቂቃ እንደ ሁኔታው እያየን እንጨምራለን። አሁን ባለው ሁኔታ ሃይማኖት የሌላችሁ ወይም ደግሞ እየዋለላችሁ ያላችሁ ልክ እንደኔ አሁን ፖለቲከኞችን ስታወያዩ የምትፈልጉ ሰዎች እያወያያችሁ የምትሉ ሰዎች በሞት ወዴት ሄዳለሁ የምትሉ ሰዎች ሃይማኖተኞች መልሳለን እያሉ ነው። ስለዚህ ስትመርጡ ትክክለኛውን ሃይማኖት መምረጥ አለባችሁ፣ ወይም ትክክለኛውን እምነት ማለት ነው። እንዲሁ ዝም ብላችሁ አንዳንዶቻችሁ ገብታችሁ አታውቁም፣ ቢጠይቋችሁ አታውቁም። ካላወቃችሁም ዛሬ የምታውቁበት ቀን ይሆናል ብዬ አስባለሁ። እንዲህ ያሉ ውይይቶችን ምናልባት ወደፊትም በደንብ እያደረገን እንሄዳለን ለማለት ያለው ቴዲን እየሰበኩት ወይም ደግሞ ቴዲን የሚያምኑትን እምነት እየነገሩት ነው የሚገኙት በዚህ ሰዓት። ከሰሙ ቀጥሎ አይ ቲንክ ወደ እንዳልክ ነው አይደለ? እንዳልክ ነው እንዳልካችን አንተ ባለበት እምነት ሚዳነው እንዴት ነው? መዳን ማለት ምን ማለት ነው? እስኪ ንገረኝ። እሺ ቴንኪው በጣም ሁላችሁንም ሰላም ብያለሁ። አይ ቲንክ 7 ደቂቃ ለእኔ ይጠቅማል። እየፈጠንኩ ስለማወራ ኤፌክቲቭሊ ደቂቃ ለመጠቀም ሞክራለሁ። እዛ ኤፍ ያለ ከታች እሺ ተባረኩ። በጣም ደስ ብሎኛል። በድጋሚ ሁላችሁንም ሰላም ብያለሁ። ቴዲ ይህንን እውነት እንድናገር እድል ስላመቻቸ የመጽሐፍ ቅዱስ ኮር መልእክት የሆነውን ዋናውን ወይም ደግሞ ቲም ተብሎ በስነ መለኮት ብርሃን የሚነገረውን ጥቅስ አንስቼ ነው መናገር የምፈልገው። 1 ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ያለው ያ የመጽሐፍ ቅዱስ ክፍል አጠቃላይ መጽሐፍ ቅዱሳችን ዋነኛ መልእክት ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክርስቲያኖች ይህንን የተሰቀለውን ክርስቶስን እየሰበክን የከበረውን ደግሞ የሚመጣውን ተስፋ አድርገን ነው የምንኖረው። ስለዚህ ኢየሱስ ክርስቶስ ለምን መጣ? ኢየሱስ ክርስቶስ ለምንድን ነው የመጣው ከተባለ መጽሐፍ ቅዱስ ሲናገር እግዚአብሔር የገዛ ክንዱ መድኃኒትን አደረገች ተብሎ እንደተጻፈ ይህ የተዘረጋ የእግዚአብሔር ክንድ ተብሎ የተገለጠው በኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያለው ይህ የእግዚአብሔር ቃል የነበረው ከአባቱ ጋር ማንም በማይቀር ብርሃን ውስጥ ያለ ወልደ እግዚአብሔር እርሱ ሊያድነን መጣ። ለምንድን ነው ሰዎች ያላዳኑት? ለምንድን ነው እግዚአብሔር የገዛ ልጁን ለመድኃኒትነት የላከው? የእግዚአብሔርን ጽድቅ የሚመጥን የሰው ልጆች ምንም አይነት ስራ መስራት ስላልቻሉ ጽድቁ ከሰው ልጆች ከኃጢአት ጋር ሲነጻጸር የሰው ልጅ ከእግዚአብሔር ክብር ስለጎደለ በዚህም እግዚአብሔር ሰውን ከፈጠረ በኋላ በኦሪት ዘፍጥረት ላይ የምናየው ታሪክ ነው። እምቢ በማለቱ የሰው ልጅ በማመፁ ምክንያት ከዘላለም ክብር ከእግዚአብሔር ክብር ጎድሏል። ስለዚህ ይህ የጎደለው የእግዚአብሔር ክብር ደግሞ እግዚአብሔር ጨካኝና ክፉ አምላክ ስላልሆነ ይህንን የሰውን ልጅ ማዳን ፈለገ። የሚያድነውም ከገዛ ክንዱ ነው። ስለዚህ ይህንን ተስፋ እያደረግን እንድንጠብቅ መጽሐፍ ይናገራል። ሮሜ ላይ እንደዛ ነው የሚለው 15:12 ላይ የእሴይ ስር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋለሁና 8:21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እግዚአብሔር ተስፋ ሰጠ ለሰው ልጅ እንደሚድን። ይህ በእግዚአብሔር ላይ አምጾ ከዘላለም ሕይወት የጎደለው ከእግዚአብሔር ክብር የጎደለው ይህ የሰው ልጅ አሁን እንደሚድን እግዚአብሔር ተስፋ ሰጠው። ስለዚህ ከዚህ በኋላ እንግዲህ እግዚአብሔር ማዳን በሰዎች በኩል እንዳልሆነ ተናገረ። ለምሳሌ እንግዲህ በነቢያት በኩል ብዙ ከእግዚአብሔርና ከሰው ጋር የነበረውን ነገር መሲያኒክ በሆነ ላይን እግዚአብሔር አሳይቷል። ለምሳሌ አብርሃም ልጁን ይስሐቅን ሊሰዋ ወጥቷል በሞሪያ ተራራ ላይ። ጂኦግራፊካሊ በደንብ ቼክ ካደረግን ሞሪያና ቀራንዮ ተራራ በጣም የሚተያዩ ናቸው እና
እዛ ቀራንዮ ሞሪያ ተራራ ላይ እግዚአብሔር አብርሃም ለእግዚአብሔር ታዘዘ፣ ልጁን ይስሐቅን ሊሰዋ ወጣ እና ሊሰዋው ሲል እግዚአብሔር ነው በቃ እንዴት እንደምትወደኝ አውቄያለሁ፣ ምን ያህል እንደምትወደኝ ስላወቅኩኝ ይሄው በዕፀ ሰቤቅ የታሰረ በግ አለ አለ። ድሮም ዘንድሮም በግ ማዘጋጀው እኔ ነኝ አለ እግዚአብሔር። ስለ ኃጢአት ከልጄ ከኢየሱስ ክርስቶስ ደም ውጪ አይፈስም። ምክንያቱም ትክክልና ንጹህ ሆኖ ለእግዚአብሔርን ጽድቅ የሚመጥን ምንም ነገር የለም። ምክንያቱም ዮሐንስ ይህንን ሲናገር ምንድን ነው የሚለው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ ማለት የእግዚአብሔር ይሄ አለ። አዎ የምታዩት ሊጠመቅ የሚመጣው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ ኢየሱስ። ስለዚህ በብሉይ ኪዳን ለአብርሃም የቀረበው ያ በግ ሜሲያኒክ ላይኑን ጠብቆ በአዲስ ኪዳን ዮሐንስ የመሰከረለት የእግዚአብሔር በግ ኢየሱስ ተገለጠ። አሁን ክርስትናን ከሌሎች ቤተ እምነቶች ምንድን ነው የሚለየው እንዳልክ አምላክ ሰው ሆነ የሚለው እንዴት? እሱ ገርሞን ነው ክርስቲያን ሆነን የቀረ ነው። የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ። ከአብ ጋር ለዘላለም ማንም በማይቀር ብርሃን ውስጥ የሚኖረው መለኮት በቅፍርናሆም ቤተሳይዳ አካባቢ ወክ እያደረገ ታየ። ወልደ እግዚአብሔር እርሱ ኢየሱስ ታየ። ለምንድን ነው ይህን ሁሉ ኢየሱስ ክርስቶስ ዋጋ የከፈለው? ሊያድነን። ለምንድን ነው እኛ በራሳችን መዳን ያልቻልነው? ቅድም ተናግሬያለሁ። የእግዚአብሔርን ጽድቅ የሚመጥን የሰው ልጅ የሚሰራው ምንም ስራ ስለሌለ ይህ የእግዚአብሔር ጽድቅ ሆነን እኛ እንድንቆጠር ኢየሱስ ስለኛ ኃጢአት ሆኗል። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ስለኛ ኃጢአት አደረገው ነው የሚለው። እኛ ጻድቅ ሆነን እንድንታይ በእግዚአብሔር ፊት እንድታይ፣ ይህ ደግሞ ኢየሱስ ስለኛ ኃጢአት ሆነ። ይህ የእግዚአብሔር ቃል ኢየሱስ ቅድም አንድ ነገር ላይ በጣም ማስመር እፈልጋለሁ። በተለይ ደግሞ ከክርስቶስ ኢየሱስ የእግዚአብሔር ልጅነት ጋር ተያይዞ አንዳንድ ሰዎች የእግዚአብሔር ልጅ ኢየሱስ ሲባል እኔ ልጅ አለኝ የ2 ዓመት ልጅ ይሄ እንዳልክ ልጅ እንትና እንደሚባለው አይደለም። እግዚአብሔር ልጅ አለው ማለትና እገሌ ልጅ አለው ይለያያል። ኢየሱስ የእግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት ሙላት ኢየሱስ ውስጥ አለ ማለት ነው። አብ ሁሉን ያውቃል፣ ኢየሱስ ሁሉን ያውቃል። ይህ የእግዚአብሔር ቃል አስቀድሞ እንደነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማየት እንችላለን። በመጀመሪያው ቃል ነበር፣ ይህ ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ወደ 14 ቁጥር ላይ ስንወርድ ስጋ ለብሶ በማዕከላችን እንደተገኘ ይናገራል ራሱ ዮሐንስ። ስለዚህ ይህ የእግዚአብሔር ልጅ ተብሎ የጠቀሰው ኢየሱስ ከጥምቀት ውሃ ሲወጣ ከዮርዳኖስ ባህር ብቅ ሲወጣ አብ ሰማይ ከፍቶ አወራ። ሰማያት ተከፈቱ፣ አብ አባት አወራ። በእርሱ ደስ የሚለኝ የምወደው ልጄ አለ አብ። መንፈስ በርግብ አምሳል መጥቶ ኢየሱስ ላይ እንዳረፈ ይናገራል። ስለዚህ አብ ኢየሱስን ልጄ ሲል እገሌ እገሊትን ልጄ እንደሚል አይደለም። መቀዳደም የለም በመካከላቸው። አብ አባት ስለሆነ ከወልድ አይቀድምም፣ ወልድም ልጅ ስለሆነ ከአብ ወደኋላ አይደለም፣ አያንስም። ሙሉ ነው ስልጣናቸው። ስለዚህ በዚህ ማሰብ አለብን ማለት። ስለዚህ እግዚአብሔር ይህንን የተስፋ ሰዎች ተስፋ ሲያደርጉ የነበሩትን እንደዚህ ይላል ሮሜ ምዕራፍ 9 ቁጥር 5 ላይ እነርሱም እስራኤላውያን ናቸውና አለና ልጅነትና ክብርም ኪዳንም የሕግም መሰጠት። ስለዚህ ሕግ ተሰጥቷቸው ነበር፣ ሕጉ አላዳናቸውም። የሕግም መሰጠት የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ካለ በኋላ ከእነርሱም ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይህ በስጋ የመጣው ኢየሱስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ መጣ ካልን ባይዘው ሞተ ነው፣ ሌላ ነገር የለውም። አሁን ኢየሱስ የመጣው ሞቶ ሊያድንን ነው፣ ሌላ ነገር የለውም። ባይዘው በጣም ፎከስ ማድረግ ያለብን የክርስቶስ ኢየሱስ የመስቀል ስራ ነው። መዳናችን የተፈጸመው መስቀል ላይ ነው። አንዴ ቃል እንዳል ከዛ በዚች አንዴ ቃ ከቻልክ ማለት ነው በመጽሐፍ ቅዱስ አስተምሮ ዙሪያ አንተ ያለህበት ወይም አንተ የምታመልከው ኢየሱስ ክርስቶስ ኦርቶዶክስ ውስጥ ካለው በምንድን ነው የሚለየው? በቀደም ተናግሬያለሁ፣ ደግመዋለሁ። ከደቂቃዎች ከአንድ ደቂቃ በኋላ አንድ ደቂቃ አለ። እሺ ተባረክ። እና በአንድ ደቂቃ ውስጥ አጠር አድርጌ ልጨርስ። መጽሐፍ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ በአዳም ጥፋት ምክንያት ኃጢአት እንግዲህ በሰው ልጆች ሁሉ ላይ በደም አማካኝነት ገብቷል። ይህ በደም አማካኝነት ሰውን ሁሉ ያገኘው ኃጢአት እንደገና ንጹህ ደም ያስፈልጋል። መጽሐፍ ሲናገር እንደዛ ነው የሚለው። ደም ሳይፈስ ስርየት የለም ስለሚል የክርስቶስ ኢየሱስ ደም ስለ ኃጢአታችን ፈሶልናል፣ ስርየት ሆኖልናል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ፍርድ አምልጡ። እግዚአብሔር ለመዳን ያዘጋጀው ሌላ ነገር የለም። አንድ የመጨረሻ ልጁን በመስቀል ላይ ሰጥቶናል፣ እንድንበት ዘንድ ነው የሚለው መጽሐፍ። ሐዋርያት ሥራ ምዕራፍ 4 እንደዛ ነው የሚለው፣ እንድንበት ዘንድ አለ። ሌላ መዳኛ መንገድ ቢኖር እግዚአብሔር የገዛ ልጁን አይልክም ነበር። ስለዚህ መዳን የምትፈልጉ ማናችሁም ካላችሁ በክርስቶስ ኢየሱስ የመስቀል ስራ እመኑ። ኢየሱስ ሞቶላችኋል፣ ኢየሱስ ተሰቅሎላችኋል። አትድከሙ፣ ኢየሱስ ደክሞላችኋል። ይሄ ማለት ነው እግዚአብሔርን ለማስደሰት ከክርስቶስ ኢየሱስ ውጪ በሆነ መንገድ የሚሄድ ሁሉ ከእግዚአብሔር ፍርድ በታች ነው። በኢየሱስ ካልሆናችሁ በፍርድ ወንበር ትዳኛላችሁ። በኢየሱስ የሆነ ግን ጽድቁ ኢየሱስ ሆኖ ይቆጠርለታል። የመጨረሻውን ጥያቄ ልመልስ። እሺ፣ ባጭሩ መልስ ልጅ
በአጭሩ ስመልስ እንግዲህ በቀደምም ጠይቀኛል። አይ ቲንክ በጣም በደንብ የመለስኩ ይመስለኛል። ኢየሱስ ጌታ ነው። ምንድነው ብዙ ጊዜ ሰዎች የሚጠይቁኝ ጥያቄ ነው። አንተም የጠየቅኝ ጥያቄ መጀመሪያ ከነበርክበት ቤተ እምነት እና እዛም ኢየሱስ አለ እዚህም ኢየሱስ አለ። ምንድነው የሚለየው? በሶስት ነጥብ ብቻ ላስቀምጥ። አንደኛ ኢየሱስ ታውቃለህ የብርሃን ጉዳይ ነው። በቀደም ተናግሬያለሁ። እግዚአብሔር ብርሃን ነው ለእኛም በራልን ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስን ለምሳሌ የተወደዱ ሙስሊም ወንድሞቻችን አሉ። በእስልምናው መነጽር ካየው ኢየሱስ ነብይ ነው፣ አምላክ አይደለም። በሆነ ሃይማኖት ተቋም ካየው ኢየሱስ እንደዛ ነው። በዚህ ባለውበት ቤተ እምነት መንፈስ ቅዱስ በሚመራው በመንፈስ ቅዱስ ብርሃን በኩል በተገለጠው ኢየሱስን ማወቅ ማለት የዘላለም ሕይወት ብቸኛ ሰጪ እሱ እንደሆነ ማመን ማለት ነው። ከኢየሱስ ውጭ ማንም አያድንም። ሌሎቹ ሁሉ ማናቸውም ማንንም ማዳን ስለማይችሉ ኢየሱስ ብቻ ነው የሚያድነው ወደሚል ቤተ እምነት ነው የመጣሁት። በምንድን ነው ይሄ ገባህ? ትላንት አታውቅም ወይ? ዛሬ ብርሃን ሆኖ የተገለጠልኝ ኢየሱስ ብርሃንና መገለጥና እንደገና ደግሞ በመንፈስ ቅዱስ የሚመሰከር መሆኑን ማቴዎስ 16:16 ባለፈው ጠቅሻለሁ። ጌታ ኢየሱስ ክርስቶስ ጠይቋቸዋል ሐዋርያቱን። ሰዎች ማን ይሉኛል አለ። የሰዎችን ነገሩት። እናንተስ አላቸው። እናንተስ ብለው ሰዎች እንዳሉት ሊነግሩ አልፈለጉም። እሺ ስለዚህ እናንተስ ካላቸው በኋላ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው ያለውን ካለው በኋላ ጌታ ኢየሱስ ክርስቶስ የተናገረው አንድ ድንቅ ንግግር አለ። ይሄንን ጴጥሮስ ስጋና ደም አልገለጠልን ኢየሱስ የእግዚአብሔር ልጅ ነው ብሎ ለማመን በመንፈስ ቅዱስ ብርሃን ልንቃኝና ልንዳሰስ ይገባል። ከኢየሱስ ክብር ቀንሼ ለማንም ላለመስጠት ስል ጴንጤ ሆኛለሁ። ኢየሱስ ብቻ እንደሚያድን አምኜ ጴንጤ ሆኛለሁ። ኢየሱስ ብቻ መዝሙር፣ ስግደት የሚገባው ሳይቀላቀል ለብቻው ነግሶ የሚኖር እሱ ብቻ መሆኑን አምኜ ወደዚህ ቤተ እምነት መጥቻለሁ። ስሙ ብሩክ ይሁን። አምናሃል እንዳልክ? አዎ አዎ ድኛለሁ። ኦኬ አምናሃል፣ ተጠምቀሃል፣ ድናሃል። አዎ ልሳን ትናገራለህ? አስፈላጊ ነው? ይሄ አስፈላጊ አይደል? በልሳን የሚናገር ራሱን ያንጻል የሚል ቦታ መብገር ትናገራለህ? ልሳን በጉባኤ መሀል ነው። ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ? ከተሳሳትኩ ታረማለሁ። እዚህ ጋር አላወራም። እኔ ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላችኋለን ይላሉ። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ዮሐንስ ማርቆስ ወንጌል 16:16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ ይታዩብሃል። አንድ ሰው እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዙ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚለው አጋንንት። በቃ አጋንንት ይህንን የናዝሬቱን ቅዱስ በእምነት በኢየሱስ ስም ባልከው ቅጽበት ይወጣል። ስሙ ጉልበት ስላለው። ኦኬ አንድ ሰው ለምሳሌ አሁን እንደኔ ያለ ሞኝ አምላኬ አሁን ኦኬ እንደዚህ ከሆነ ብዬ አምኛለሁ፣ ድኛለሁ፣ ተጠምቄያለሁ ብዬ መርዝ ብጠጣ እግዚአብሔር መፈታተን ነው የሚሆነው ወይስ አይገድለኝም? ጌታ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እስኪ አድነኝ አይነት ነገር ነው። ክርስትና ትዕቢት አይደለም፣ ትህትና ነው። ባይዘው ቴዲ እና አሁን እግዚአብሔር በክርስቶስ ኢየሱስ በኩል የሰጠህን የልጅነት ስልጣን ብዙ ነው። ያንን ስልጣን የምትጠቀምበት መንገድ በትህትናና እግዚአብሔርን በመፍራት ነው እንጂ በትዕቢት አይደለም። እግዚአብሔር የኢየሱስ ተከታይ ነኝ መርዝ እጠጣለሁ እንደዚህ አይነት ክርስትና የለም። አንዳንድ ቦታዎች ላይ ስላየው ነው የሆነ መድኃኒት እንደዚህ ክርስትና በአንዳንድ ሰዎች ሳይሆን በክርስቶስ ኢየሱስ የተመሰረተ ፈጻሚውም ድል አድራጊውም ጨራሹም ኢየሱስ ነው። ኢየሱስን ብቻ ነው የምንከተለው፣ የምንመለከተውም እሱ ነው። ኢየሱስ ያደረገውን እናደርጋለን፣ ኢየሱስ ያዘዘውን እንፈጽማለን። ቴንኪው እንዳልክ ይሄ ትልቅ ኦፖርቹኒቲ ነው። በተለይ እያደመጣችሁ ላላችሁ ሰዎች አይ ቲንክ ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ቢያንስ በአመት አንድ ጊዜ እንደዚህ አይነት ነገሮች ያስፈልጋሉ። የጠፉ በጎች
ወደሚሄዱበት መሄድ አለባችሁ። መርጣችሁ እናንተ ትገባላችሁ። ከነዚህ መካከል ኮመንት ላይ የጻፋችሁ እስካሁን እስኪ ልባችሁ እርፍ ያለበት ግራቀኝን አይታችሁ እንትን እያላችሁ እንዳለ ተስፋ አድርጋለሁ። ዋነኛው ዓላማ ምንድን ነው? እነዚህ የከሸፈ ትውልድ ወደ መንፈሳዊ ህይወት መግባት አለበት፣ ወይ ወደ እስልምና ወይ ወደ ኦርቶዶክስ ወይ ወደ ፕሮቴስታንት። ዋናው ዓላማችን ፖለቲከኞች መጥፋት አለባቸው የሚል ኢየሱስ ጌታ ነው። ተባረክ ቴዲ። 5 ሰከንድ ትሰጠኛለህ? 5 ሰከንድ። እሺ ማጠቃለያ በ5 ሰከንድ በጣም አጠር አድርጌ የምነግራችሁ ነገር ምንድን ነው? ኢየሱስ ክርስቶስ ጌታ ነው። በልጁ በኢየሱስ ክርስቶስ የመስቀል ስራ እመኑ፣ የዘላለም ህይወት አገኙ። በጣም ወዳችኋለሁ። ተባረኩ። ኢየሱስ ብቻ ያድናል። ሌላ ማንም አያድንም ማንንም። እሺ ቴንክ ዩ። ከእንዳልክ ቀጥሎ ኤፍሬም፣ ከዛ ወደ መዝሙር ያሬድ፣ ከዛ ደሳለኝ፣ ከዛ ወደ ኢብራሂም፣ ከዛ ወደ ከኢብራሂም ቀጥሎ አቡነ ሐኪም፣ ከዛ ዙማኖቪች። እንደዛ እናደርጋለን። ኤፍሬም ባለ ጊዜው ኤፍያችን ወይ እንዴት ነህ? እንዴት ነህ ወንድሜ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እዚህ ቤት ከስንት ዓመት በኋላ ገባሁ። በስመ አብ። በቃ ፖለቲካ እኮ በቃ ፖለቲካ ውስጥ ሆነን ሳንገናኝ አንድ መድረክ ላይ ሳናወራ ረጅም ጊዜ ሆነ። ሰላም ነው ኤፍሬም? እግዚአብሔር ይመስገን። በጣም ሰላም አለው ወንድሜ። እስኪ ንገረን፣ መዳን ማለት ምን ማለት ነው? እንዴትስ ነው የሚዳነው? እስኪ ንገረን ኤፍያችን። እሺ ደቂቃው ጀምሮልኛል? አዎ ጀምሮላል። 7 ደቂቃ አለ። እሺ መዳን እንዴት ነው መዳንስ ምንድን ነው? እንዴት ነው የሚዳነው የሚለው መዳን ማለት እንግዲህ ግልጽ ነው። ከዘላለም ሞት፣ ከዘላለም ጥፋት፣ ከፍርድ፣ ከኩነኔ መዳን ማለት ነው። መትረፍ ማለት ነው። ማምለጥ ማለት ነው። ሰው እንዴት ነው የሚዳነው? በጣም ጥሩ ጥያቄ ነው። መጽሐፍ ቅዱስ እሱን በተደጋጋሚ በግልጽ ይናገራል። መዳን በሌላ በማንም የለም እያለ ሁሉ ነው የሚናገረው። እነ ጴጥሮስ እሱን ሲናገሩ ነበር በተደጋጋሚ። የሚዳነው ሰው የሚድነው በክርስቶስ ኢየሱስ በማመን ነው የሚድነው። በክርስቶስ ኢየሱስ በማመን ሰው እንዴት ይድናል? ምን ብሎስ ነው ማመን ያለበት? እንደምታስታውሰው በገነት ትእዛዝ ተሰጥቶት ነበር። አዳም ከዚህ ዛፍ አትብላ ተብሎ ከሕይወት ዛፍ ወስዶ በበላ ጊዜ ያው ሞትን እንደሚሞት ተነግሮት ነበረ። ሞትን ሞተ። ስለዚህ አዳም ሞተ ማለት ሰዎች ወዲያው ስትሬት አልሞተም ይላሉ። ኦፍኮርስ በስጋ ማርጀት ጀምረዋል፣ ኖሮ ሞተዋል። ግን በመንፈስ ወዲያው ከእግዚአብሔር ህብረት ተለይተዋል። መጽሐፍ ቅዱስ ሞት የሚለው እሱን ነው። ከዛ በኋላ እግዚአብሔር ሰውን ማዳን ፈልገዋል። ግን የሚማልድ እንደሌለ አየና ተደነቀ ይላል። አንድም ንጹህ ሰው አልነበረም። ኦኬ። ስለዚህ አምላክ ሰው ሆኖ ሰውን ማዳን ነበረበት። አንዳንድ ሰዎች ለምንድን ነው አምላክ ሰው የሚሆነው? አምላክ ከሆነ ሁሉን ቻይ ከሆነ ለምንድን ነው ይቅር ብያለሁ ብሎ አዳምን መመለስ ያልቻለው? ሰው ድራማ የሚመስላቸው ሰዎች አሉ። እንደዚህ የሚሉ ሰዎች ምን እያሉ ነው መሰለ? አንድ ምሳሌ ልስጥ። ለምሳሌ ቴዲ የከፍተኛ ፍርድ ቤት ዳኛ ብትሆን አንተ በችሎት ቁጭ ብለህ ልጅ ለሞት የሚያበቃ ወንጀል ሰርቶ ቢመጣ አንተ በችሎት ቁጭ ብለህ ምንድን ነው የምታደርገው? ልጅ ላይ እንደ ህጉ መሰረት ሞት ትፈርድበታለህ ወይስ ህጉን ቺት አድርገህ ልጅን ነፃ ታወጣለህ? እነሱ የሚሉት ምንድነው? አምላክ ሰው መሆን አልነበረበትም፣ ዝም ብሎ አዳም መመለስ ይችል ነበረ የሚሉ ሰዎች ለምን ህጉን ቺት አላረገም ነው የሚሉት። ለራሱ ህግ ለምን ታማኝ ሆነ ነው የሚሉት። ኦኬ። እግዚአብሔር ደግሞ በፍርዱ ትክክል ነው ይለዋል መጽሐፍ ቅዱስ። ትክክል ማለት ፍራክሽን ኦፍ ሰከንድ ጻድቅ ፈራጅ የሚለው ነገር በፍጹም ፍርዱ የሚዛባ አይደለም። ትክክል ፈራጅ ነው። ስለዚህ አዳም አታድርግ ተባለ፣ አስቀድሞ ማስጠንቀቂያ ሰጥቶት ነበረ፣ በላ፣ ሞተ። ኦኬ። ስለዚህ ሞት ነው የፈረደበት ቀጥታ ማለት ነው፣ ለራሱ ህግ ታማኝ ስለሆነ ማለት ነው። ነገር ግን አዳም በሞት ለዘላለም ያው ሆኖ እንዲቀር ስላልፈለገ ልክ በችሎቱ ልጅ ላይ ሞት ትፈርድበትና እንደ እውነተኛ እንደ ጻድቅ ዳኛ ሞት ከፈረደበት በኋላ ግን የልጁን ሞት ደግሞ እኔ ሞታለሁ ብሎ እንደሚሄድ አባት ማለት ነው። ፍቅር እንደሆነ አባት እግዚአብሔር ፍቅር ነው ይላል። ስለዚህ ድኅረ ዓለም ከድንግል ማርያም ተወለደና ሰው የተጠየቀውን የጽድቅ ጥያቄ መመለስ ስላልቻለ እሱ ሰው ሆኖ የጽድቅን ጥያቄ መለሰ። ለምን? አምላክ አይደለም የጽድቅን ጥያቄ ያጎደለው። ስለዚህ አምላክ ሆኖ አምላክ መመለስ አይችልም። ሰው ነው የተጠየቀው የጽድቅን ጥያቄ። ስለዚህ መመለስ ያለበት ሰው ነው። ስለዚህ ሰው ደግሞ ሊመልስ ስላልቻለ ንጹህ ስላልሆነ በሐዋርያ ቅዱስ ጳውሎስ እንደተናገረ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል እንዳለ ሁሉ ኃጢአተኛ ነበረ፣ ሁሉ ክብር የጎደለው ነበረ። ስለዚህ ያን የጽድቅ ጥያቄ መመለስ ስላልቻለ እግዚአብሔር ራሱ ሰው ሆኜ የጽድቅን ጥያቄ መልሼ አድነዋለሁ አለ። ስለዚህ እዛው ሁሉን ኃጢአትን ሰርተዋል ለእግዚአብሔር ክብር ጎድሏቸዋል ባለበት ሐዋርያ ቅዱስ ጳውሎስ ስትሬት ቀጥሎ ያለው ኢሚዲየት ቀጣይ ቨርሱ ምንድነው የሚለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኦኬ። ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጠ ኢየሱስ። ያን በማመን ሰዎች ይድናሉ። ስለዚህ
ሰልቬሽን በጣም ቀላል ነው። በቃ ይሄ ነው የሰልቬሽን ኮንሴፕት ማለት ነው። ሰው ተላለፈ፣ ሞት ተፈረደበት። ኦኬ እግዚአብሔር ደግሞ በሞት ለዘላለም ያው ሆኖ እንዲቀር አልፈለገም። ሰው ህይወትን ሊሰጠው ወደደ። ስለዚህ ሰው ሆነና የጽድቅን ጥያቄ መልሶ አሁን እውነት ህይወት መንገድ እኔ በእኔ በቀር ወደ አብ የሚመጣ የለም እንዳለ ኢየሱስ አሁን የጽድቅ መንገዱ ተመርቋል። አሁን የህይወት መንገድ ማለት ነው። እሱም ኢየሱስ ይባላል። ሌላ 2 3 4 መንገድ የለም። በዛ መንገድ የሄደ ሁሉ ወደ ዘላለም ተስፋና ርስቱ ይገባል ማለት ነው። ሰይጣን ብልጥ አይደለ። ሰይጣን ይዞ የመጣው በነገራችን ላይ መንገዶች ነው፣ ሌላ አይደለም። መንገዶች ይዞ መጣና መሀል ላይ በተነ ባት መንገዶች። ዛሬ ሰዎች በዚህ መሄድ ሁሉም እኮ ነው የዘላለም ህይወት ነው የሚፈልገው። ሁሉም ወደ ዘላለም ደስታና ረፍት መግባት ይፈልጋል። ስለዚህ መንገዱ በዚህ ነው፣ መንገዱ በዚህ ነው፣ መንገዱ በዚህ ነው ይላል። ነገር ግን መንገዱ አንድ ነው። ኢየሱስ እኔ እውነት ህይወት መንገድ ነኝ አለ። 2 መንገድ የለም። መንገዶች ሁሉ ወደ ዘላለም ደስታና ረፍት አያስገቡም። ወደ ዘላለም ደስታና ረፍት የሚያስገባ አንድ መንገድ ነው። በነገራችን ላይ ሰዎች መንገዳቸውን እንጂ መድረሻቸውን መምረጥ አይችሉም። ማንም ሰው መድረሻውን መርጦ አያውቅም። መንገድህን ነው የምትመርጠው። ወደ አሜሪካ መሄድ ብትፈልግ አሜሪካ መሄድ ፕሌን ውስጥ ነው የምትገባው። ወደ ጀርመን መሄድ ብትፈልግ ጀርመን መሄድ ፕሌን ውስጥ ነው የምትገባው። ነገር ግን አሜሪካ መሄድ ፕሌን ውስጥ ገብተህ ወደ አሜሪካ ፕሌኑ እየሄደ መድረስ የምፈልገው ጀርመን ነው ብትል ቀልድ ነው። አንተ መምረጥ የምትችለው መንገድህን ነው እንጂ መድረሻህን መምረጥ አትችልም። መንገዱ ኢየሱስ ነው። ኢየሱስን የመረጡ ወደ ዘላለም ደስታና ረፍታቸው ይገባሉ። እኔ መንገድ ነኝ እንዳለ ቅድም የተወሰኑ ነገሮች ሲነሱ ስለነበረ እዛ ላይ ቶሎ ልበልና ልናገር። አዳም ሙስሊም ነው እየተባለ ሲወራ ነበረ። አዳም ሙስሊም ነው? አዎ። ማፈጠረውና አዳምን ሙስሊም የሆነው ማን ነው የፈጠረው አዳምን? እንግዲህ መጽሐፍ ቅዱስ በጣም በርካታ ክፍሎች ላይ ማን ገባ እናንተ ላይ ነው። አሁን አካሄድ ሰጭ ነው። ቴንክ አመሰግናለሁ። ያው ልክ እንዳልክ እንዳደረገው ማንም ጋር ሳይገባ ራሱ ላይ ብቻ ድህነቱን ይናገር። ሶሪ ስለ እስልምናው እኛ እንናገራለን። ሽክራን ለኩም። እናንተ ገብታችሁ ነው እያስወጣችሁ ነው። ገብታችሁ እናንተ የነበረ አሁን ላስወጣችሁ ነው እንጂ ነው አይደለም። ቅድም የነበሩት ልጆች ሙስሊሞች ገብተው ነበር። ብቻ መለካካቱን ተውና ተው። እኔ ባለሁበት ስለ እስልምና ተው። አንተ የራስህን ስበክ መብትህን። አንድ ምልህ አልገባህም ማለት ነው። እሺ ተብዬ የጎንዮሽ መጠያየቅ ስለሚኖር ቅድም እንደዚህ ብለህ ነበረ እንዲህ ያልከው ከየት አመጣህ ነው ብላችሁ ትጠይቃላችሁ። አሁን ግን መጀመሪያ ደህንነት ነገሩ ምናልባት ይሄ ካነሳህ አላነሳም። በቃ ደህንነት ሊወሰድስ ይችላል የሚለውን እስኪ እየመለስክ ነው። ሊወሰድ ይችላል አይወሰድም? እሺ እሱን መልሳለሁ። የጀመርኩትን ሀሳብ ሙስሊም የሚለውን ነገር አስወጥቼ ዝም ብዬ ሀሳቡን ልስጥ። አዳም ክርስቲያን ነው። አዳም ኦብቪየስ ክርስቲያን ነው። ማን ፈጥሮት ካዲያ ከክርስትና ውጭ ይቀበላል? ዕብራውያን መጽሐፍ ላይ እንደምታስታውሱት ዕብራውያን 1 ላይ ሁሉን ወራሽ ባደረገው ዓለማትን ደግሞ በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት ሁሉ የተፈጠረው አዳም ጭምር የተፈጠረው በልጁ በኢየሱስ ክርስቶስ ነው። ፈጣሪው ኢየሱስ ነው። ስለዚህ ኢየሱስ ፈጣሪ ነው። የአዳም ፈጣሪ ኢየሱስ ነው። አዳም ኦብቪየስ ነው፣ ክርስቲያን ነው። ምን ጥያቄ አለው? አረ ለአዳም ማን ነው የሞተለት እንዴ? ለአዳም የሞተው ያው የፈጠረው ነው የሞተለት። አንደኛ ቆሮንቶስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። የሞተለት ራሱ ሪዴም ሊያደርገው ሪዴምሽን የሰጠው ራሱ ኢየሱስ ክርስቶስ ነው። ስለዚህ አዳም ክርስቲያን ነው። ሌላው ከዛ ጋር ተያይዞ እንደገና ጨረቃና ከዋክብት ራሱ እኮ ክርስቲያን አይደሉም ተብሎ ሃይማኖት ተሰጥቷቸዋል። አረ እንደዛ ራሱ አንዴ ቃል ኦኬ። ስለዚህ ኢዮብ 38 ላይ ሄዳችሁ ማየት ትችላላችሁ ጨረቃና ከዋክብት ማን እንደሚያመሰግኑ። ሌላው ነቢያት ደግሞ ነቢያት ስለ ኢየሱስ ተናግረዋል እንዴ? ነቢያቶች ክርስቲያን ነበሩ ወይ? ጠቅላላ ስለ ኢየሱስ አይደል የሚያወሩት? ስለ ኢየሱስ ደግሞ ሲያወሩ ዝም ብሎ አይደለም የሚያወሩት። ለምሳሌ ኢሳያስ ስለኛ መተላለፍ ቆስሏል፣ ሞቷል፣ ተነስቷል ይላል ኢሳያስ 53 ላይ ይቀበላላችሁ። ኦኬ ሚክያስ 5:2 ላይ እንደገና ዘሌዋውያን ላይ ማየት ትችላላችሁ። ዘሌዋውያን 17:11 ላይ ዳንኤል ራሱ ይናገራል። ዳንኤል መልእክቱ 9:24 ላይ ነቢያቱ ጠቅላላ ኢየሱስ አምላክ እንደሆነ ፈጣሪ እንደሆነ መሲህ እንደሆነ ኦኬ የው ነገሮች ሁሉ መገኛ እንደሆነ እያንዳንዱን በዝርዝር ከ12 ነቢያት በላይ በቀጥታ ሌሎች ማይቀበሉትን የኢየሱስን አምላክነት፣ አዳኝነት፣ ፈጣሪነት፣ ንጉስነት ተናግረዋል። ስለዚህ እነሱ ክርስቲያን ካልሆኑ ስለዚህ ተቀበሏቸውና መልእክታቸውን ተቀበሉና እነሱ ወደ ክርስትና ነው ለኢየሱስ እነሱ ያላቸው ስለ ኢየሱስ ያላቸው እምነት ያ ስለሆነ ማለት ነው። ስለዚህ መጨረሻ ላይ ወደ ጠይቀኝ ጥያቄ ነው። ለምሳሌ ደህንነት ሊታጣ ይችላል ወይ የምትለው? አዎ ሰው በገባበት ሊወጣ ይችላል። ኦፍኮርስ ደህንነት ይታጣል። መጽሐፍ ቅዱስ ይናገራል። ሰው አምኖ ኔዳ ነው ከካደ ያው ምንም ጥያቄ የለውም። በኋለኛው ዘመን አንዳንዶች ሃይማኖት ይክዳሉ ተብሏል።
ይላል መጽሐፍ ቅዱስ። ስለዚህ ሰዎች ሊክዱ ይችላሉ። በክርስቶስ ኢየሱስ ያመነ ሰው ኦፍኮርስ የዘላለም ተስፋ አለው። የዘላለም ነው ድነቱ። ኦኬ። ግን አምኖ የከዳ ሰው ወደ ዘላለም ጥፋት ነው የሚሄደው፣ ወደ ዘላለም ሞት ነው የሚሄደው። ስለዚህ ሲከዳ ሰው በገባበት ይወጣል ነው። ይሄ የክርስትና አስተምሮ ነው። ደሳለኝ ደሱ ፖለቲከኛ ነው። ፖለቲከኞች ራሳቸው ሃይማኖተኛ እየሆኑ ነው ማለት ነው። ደሱ እንኳን ደህና መጣ። ኦኬ ነው። ፖለቲከኞች ሃይማኖትን ማወያየት ጀምሮ እንዴ? ሃይማኖተኛ ፖለቲካ አወራም ያለው ማን ነው? ሃይማኖትና ፖለቲካ በነገራችን ላይ ተነጣጥሎ አቁም። አንዳንዶች ስፖርትና ፖለቲካ አብሮ አይሄዱም ይላሉ። ጎበዝ ስፖርት ጋዜጠኛ ጎበዝ ፖለቲከኛ መሆን አለበት። ስፖርትና ፖለቲካ ተነጣጥሎ አቁም። ስፖርትና ሃይማኖት ተነጣጥሎ አቁም። ስኮትላንድ ብትሄዱ ሴልቲክ ካቶሊክ እና ፕሮቴስታንት እየተባባሉ ነው የሚፋጩት። እና ዓለም ላይ ያለ ነገር ነው። ፖለቲከኛ ሃይማኖት መተንተን አለበት። ሃይማኖተኛ ስለ ፖለቲካ ማውራት አለበት። ያው የኛ ሀገር ፖለቲካ አንገት ስለሚያስቀላ ነው እንጂ የኛ ሀገር ፖለቲካ ከባድ ስለሆነ ነው፣ የተለየ አቋም ስላለ እንደ ጠላት ስለሚያሳይ ነው እንጂ ይሄ ነው መሆን ያለበት የሚል እምነት አለ። እሺ ለሱ 7 ደቂቃ ለአንተሳ እንዴት ነው? እስኪ አንተ ድነሃል ብዬ አስባለሁ። እንዴት ነው የዳንከው? መዳን እሱ ነገር አለ። እስኪ ለመናገር ሁላችሁንም ሰላም ብያለሁ። ጥሩ ጥያቄ ነው። ማንም ሰው አምኛለሁ ድኛለሁ ካለ ቢያንስ ኤሌመንተሪ ስታፍ ነው መዳኑን መግለጽ መቻል አለበት። ደግሞ ማመን ዋስትና ማግኘት አለበት አይደል? እኔ እንደ ፖለቲካ ሰው ሰብስበህ የምታተርፍበት አይደለም። ይሄ ንግድም አይደለም፣ ስልጣንም አይደለም። ብሩታሊ ኦነስት መሆኑን ይጠይቃል። ባመንከው ነገር ላይ ብሩታሊ ኦነስት መሆኑን ይጠይቃል። እኔ ደህንነት ምንድን ነው? ኤፊ በደንብ ተናግሯል ቀድሞ። ደህንነት ከምንድን ነው የምዳነው? ከኃጢአት ነው አይደለ? ሰው ከኃጢአት ምን ሊያድን ይችላል? ኃጢአት ውጤቱ የዘላለም ሞት ነው። ከዘላለም ሞት እንዴት እንድናለን ነው መሰረታዊ ነገር። ለዛውም ሁለተኛው ሞት የስጋ ሞት ብቻ እኮ አይደለም መዳን። ከስጋ ሞት የሚያመልጥ የሚተርፍ የለም። ሁላችን ብናምንም ባናምንም እንኳን እኛ ከሞት የተነሳው አልዓዛርም ተመልሶ ሞቷል። ምን ድነው ከዘላለም ሞት ነው። ከእግዚአብሔር የመለየት ለዘላለም ሞቶ ከመቅረት ነው። ለዛ ቢዳርገን ኃጢአት ነው። ችግራችን ኃጢአት ነው። የምንፈልገው ከዛ የኃጢአት ውጤት ከሆነው ሞት መዳን ነው። እኔ መዳን ክርስቶስን በማመን በሚገኝ በነፃ 100% መስቀል ላይ በተሰራው ስራ የማገኘው መዳን ነው። እሱ አንድ ወንድም ሲያወራ ሰምቻለሁ። በክፍያ የሚያስድኗሉ። አዎ አሁን ቅድም አንዱ እኮ ምን በክፍያ በመዋጮ ለምሳሌ አንድ ወንድሜ በደሞ ትድናለህ፣ ከዛ ደግሞ ይሄን ስራ ትሰራለህ፣ ይሄን ትወጣለህ፣ ይሄን ትዋጥራለህ ምናምን ካለ እስቲ አንተም ኢየሱስ የኔ ያን ይዞ ከመጣ እኔ ደግሞ እቺን ይዤ መጥቼ ጋሽተን እንዳል አይነት ነገር ነው የሚመስለው። አኬዲሻ አካሄድ ይቅርታል ደቂቃዬ ተይዟል። የካምፖዝ አድርገሽ አካሄዱ ምንድን ነው? አካሄድ ወንድማችን ሀሳብ ካለ መጽሐፍ ቅዱስ እየጠቀስክ በመረጃ የሰው ሀሳብ መንቀፍ ሳይሆን እኛ መጽሐፍ ቅዱስን የጠቀስነው ከቻልክ መጽሐፍ ቅዱስ እየጠቀስክ ብታብራራ ሁሉም ይማራል። ዝም ብለህ የምትተች ከሆነ ግን ውይይት አይሆንም። ይቅርታ ቴዲ ጨርሻለሁ። ቀጥለሱ እንዲሁ በነፃ ድናቸዋል የሚል መጽሐፍ ቅዱስ ላይ ለአንደመሆን ለመጠቀም ነው። መቼም እኔ የፖለቲካ መጽሐፍ የጠቀስኩ አይደለም በዚህ አጋጣሚ እና ምናልባት አገላለጼ ከከበደ ሌላ ምንም ትርጉም ልሰጥ አልችልም። ለመዳን ይሄንና ይሄን አድርጌ በዚህ ላይ ጨምሬ ነው ምንድነው ካልክ በቃ በመስቀሉ ስራ ላይ እኔ እንደውም ክህደት ነው የሚመስለኝ። እሱ ትልቅ ክህደት ነው የሚመስለኝ። ኢየሱስን መምጣት የሚያከስር መወለድ የሚያከስር መስቀል ላይ ሰራውን የመስቀሉ ስራ የሚያከስር ነው። በጣም አቅልሎ የማየት አደገኛ አጋንንታዊ አሰራር መስሎ ነው የሚታየኝ። መዳን ለኔ ያለቀው አካሄድ በጣም ይቅርታ ስም ጠቅሻለሁ እንዴ? እምነቴ ነው የኔን እምነት ነው ያገርኩ ያለሁት። አካሄድ ይቅርታና አካሄድ ላይ ወንድማችን ቀጥታ ፖይንት እያረክ እየተናገርከን ያለ ነው። እኔ የተናገርኩት ላይ ነውና ከቻልክ እንዲህ ለምትለው መጽሐፍ ቅዱስ ጥቀስ። አንተ በምታምንበት ሃይማኖት እንዴት ነው የሚዳነው? መረጃ እና እኔ ላይ ይሄ እንዲህ ትሆናለህ እያልክ እኔ ላይ ሀሳባት አንተ ላይ አይደለም የራስህ እኮ ነው የተናገርከው። ሁለተኛ ክፍል ላይ እርስ በርስ ስለምትጠያየቁ አሁን መጀመሪያ ይሄ ኢንትሮዳክተሪ ፓርት ስለሆነ እንዴት ነው የሚዳነው? ይሄ መዳንስ የሚወሰድ ነገር ነው ወይ? እሱን አብራራለኝና ወደ ሁለተኛው ዙር ላይ እሱን እናወራለን። ይሄ የጎንዮሽ መጠያየቁ ላይ
ያ እንደውም እኮ አሁን ምናልባት ኤዲ እኮ የተናገረው ነው በሌላ ቋንቋ ነው የተናገረው። ኤዲ አንድ ኤግዛምፕል ነው በአንተ ላይ አንስተዋል። እኔ አንድ በእውነተኛ የተደረገውን እዚህ አሜሪካ ነገር የዛሬ 60 ዓመት በፊት አንብቤ ነው ታሪክ። አንድ ዳኛ ነበረ፣ ምናልባት ኤፊ ከተጠቀሙ ጋር ይሄዳል። አንድ የልጅ እናት ዳቦ ትሰርቃለች ከጎረቤት ጎረቤቷ መጥቶ ይከሳል። ፍርድ ዳኛው ጋር ቀርባ ስትጠየቅ መስረቋን ታምናለች። የሰረቀችው ግን ለልጇ የምታበላውን አታ እንደሆነ ትናገራለች። በዛ በህጉ መሰረት ዳኛው ይፈርድላታል የገንዘብ መዋጮ እንድትቀጣ። ከፈረደላት በኋላ ግን ገንዘቡን ከኪሱ አውጥቶ ለፍትህ ለሚገባው አካል የሰጠው። ደህንነት ይሄ ነው። እኔ በሰራው ስራ የዘላለም ሞት ይገባኝ ነበር፣ ዕዳ ነበረብኝ፣ የዘላለም ጥፋት ነበረብኝ። ክርስቶስ ኢየሱስ መጥቶ ያን ዕዳ ነው የከፈለው። ህጉን ጥሶ ለምሳሌ ኃጢአት ማለት ህግን መተላለፍ ነው። እግዚአብሔር በቃ ህጉ ይቅር ብሎ ሊያድነን ይችል ነበር፣ ግን አይችልም። በባህሪው ጻድቅ አምላክ ነው። እሱ ዘላለማዊ ነው፣ ህጉም ዘላለማዊ ነው። ህጉ የሚጠይቀውን በደል መተላለፍ የሚጠይቀውን ሞት ያን ሞት ሞቶ ዕዳዬን ከፍሎ አዳነኝ፣ ነፃ ሆንኩኝ። እኔ በምን ካልክ በጸጋው ስራ በመስቀሉ ስራ በማመን ብቻ። ምናልባት ይህን ስንናገር አንዳንዶች ይሄ በጸጋው ድኛለሁ ማለት ለኃጢአት ሰርቲፊኬት ተሰጥቶኛል፣ እንደፈለኩ ሰው እየገደልኩ ዝሙት እየሰራሁ መዳን መቀጠል እችላለሁ ማለት አይደለም። ኮምፕሊትሊ ሌላ ነው። ስትድን እግዚአብሔርን ስትወድ እሱ ራሱ ወዶ ያደረገው ስትድን በፍቅር ዜግነት እኮ እንደመቀየር ነው። ሌላ ግዛት ነው። ሌላ ዓለም ውስጥ ነው የምትኖረው። መንፈሳዊ ዓለም ውስጥ ነው የምትኖረው። ያ መንፈሳዊ ዓለም የሚጠይቀው ነገር አለ። ለመዳን አይደለም የምታደርገው፣ ከደህንነት ጋር በፍጹም ነው የማይገናኝ። እኔ ባለመግደል አይደለም የዳንኩት፣ ስለዳንኩ ነው መግደል የማልችለው። ባለመስረቅ አይደለም፣ ለመዳን ብዬ አይደለም። ምንድነው የማደርገው ነገር በሙሉ የማደርገው የፍቅሩ መገለጫ የዛ መንግስት ባህሪ አኗኗር ስለሆነ አልችልም ያን ለማድረግ ነው። ስለ ፍቅር የምታደርገው በዛ የምታደርገው ነገር ለመዳን አምጥተህ ካመጣው ለኔ ከመዋጮ የማይለየው ለዛ ነው። ጸጋ ተሰጥቶናል። የዳነ ሰው ሊሰርቅ ይችላል። ሰው ከዳነ ድኛለሁ የሚል ሰው አንተ በምትለው መንገድ በመስቀል ላይ በተሰራለት ስራ ኢየሱስ ክርስቶስን ለግል አዳኙ አድርጎ የተቀበለ ሰው ሌባ ሊሆን ይችላል። አናቹራል ነው ሊሆን ይችላል። አናቹራል ነገር ከሆነ ድህነቱ ይወሰድበታል ወይስ ስቲል ይገባል? ኖ ስለሰረቀ አይደለም የሚወሰደው። እሱ ለምሳሌ በዛ ግዛት ውስጥ በዛ በአዲሱ ማንነት ይሄን ተከክሞ መኖር አይችልም። ሁኔታውም ስለማይፈቅድ ወደ ሰው ወደ ንስሐ ይመለሳል። አሁን ንስሐ ባይገባ ያጠፋው ንስሐ ለመግባቱ እንጂ አቃቱ አይደለም። ቴክኒካሊ ልድን የሆነው ነገር ጌታ ኢየሱስ ክርስቶስን በማመን የሚገኝ ነው አይደለ? እዛ ጋር ስታምን በፍቅር ነው። ለሞትን ፍራቻ ወይ ለምን ሰውን ፍራቻ አይደለም። እግዚአብሔር መዳን ማለት ማመን ማለት ፍራቻ ሳይሆን የተደረገልህ ገብቶ የተሰጠህ ፍቅር ገብቶ ለፍቅር የምታደርገው ሰብሚሽን ነው። በግዴታ የሚሆን አይደለም ወይ በፍርሃት አይደለም፣ በፍቅር የሚመነጭ ነው። ጥያቄ እንዴት መሰለህ፣ አሁን አንዳንድ ሰዎች ኃጢአት ግልጽ የወጣ ኃጢአት ማንም አሕዛብ የሚያደርገውን ኃጢአት የሚያደርገው በመንፈሳዊ ሕይወት ውስጥ ያሉ ሰዎች እንደው አንዳንድ ጊዜ አሕዛቦች እንኳን እንዲደረጋል እስኪሉ ድረስ ማለት ነው። እነዚህ በሃይማኖት ውስጥ ያሉ ሰዎች ድነናል የሚሉ ሰዎች ግን ወይም መከረኛው ሰይጣን በሱ ይሳብባል ወይም ደግሞ ንስሐ በሚል ንስሐ እየገቡ እዛው ሪሳይክል እያደረጉ ይኖራሉና ይሄ ነገር ተገቢ ነው። ስለዚህ ኃጢአት ትሰራለህ፣ የድፍረት ኃጢአት ትሰራለህ፣ ከዛ ደግሞ ንስሐ ትገባለህ፣ ታመነዝራለህ፣ ንስሐ ትገባለህ፣ ትሰርቃለህ፣ ንስሐ ትገባለህ። እንደዛ ነው ወይስ ድህነት ራሱ ኤክስፓየር ዴት አለው? ድህነት ኤክስፓየር ዴት የለውም። ለዓለም ሁሉ የተሰጠ ነው። ክርስቶስ እስከሚመጣ የምሕረት ደጆች እስከዘጉ ድረስ ለሰው ሁሉ እንድትዘር ቀድሞ ለነበረውም ትውልድ አሁን ላለውም ለሚመጣውም ትውልድ የሚበቃ የመስቀል ስራ የተከናወነ ያን ሄደህ ወስደህ የራስህ ማድረግና ያለማድረግ ነው እንትን ብቻ። ምናልባት ንስሐ ጋር ከመጣ ሁለት አይነት ንስሐ ነው ያለው። ሌላ እኔና አንተ ጋር ይቅርና በሐዋርያት ላይ ሁለት ንስሐዎችን እናያለን። ኢየሱስ የመረጣቸው ከኢየሱስ እግር ስር ቁጭ ብለው የተማሩ ጴጥሮስ የሚባሉና ይሁዳ የሚባሉ ሁለቱም ኃጢአት ሰርተዋል። ያኛው አሳልፎ ሽጧል፣ ይሄኛው ክዶታል። ኢየሱስን የማካድ ያክል ትልቅ ኃጢአት ሰርተዋል። ነገር ግን ከካደ በኋላ ያኛውም አልቅሷል፣ ይሄም አልቅሷል። ያኛው ያለቀሰው ፍርድን ፈርቶ ነው ያለቀሰው። ይሄኛው ግን ኢየሱስን በመካዱ ተጸጽቶ ነው፣ የማይገባውን በማድረጉ ተጸጽቶ ነው። ተጸጽቶ ወደ ንስሐ የመጣው አለት ነው። የኢየሱስ ክርስቶስ
አገልጋይ ነው ጴጥሮስ እስከዛሬም ስሙ ዝና የሚነሳ ማለት ነው። ያኛው ራሱን ነው ያጠፋው። አሁንም ከፍርሃት ጋር ከደህንነት ጋር የተያያዘ አይደለም። ኦል ከፍቅር ጋር ኢቭን ህግ እኮ ራሱ በፍቅር ነው የምትቃለል። ብትወዱኝ ትእዛዜን ጠብቁ ነው ለመጽሐፍ ቅዱስ። የግዴታ ከኃጢአት የመሸሽ የማምለጥ እንደው ለመዳን የምንቧጥጠው ነገር ሳይሆን ከፍቅር አደጋ ለሰው ፍቅር እንኳን አንዳንዴ በጣም ደስ ብሎ እና ለልጅ እኮ የምታደርገው ነገር በርደን አይደለም ሳይን ኦፍ ላቭ አይደለ? በእርግጥ ክርስቶስን የሚወድ በመዳኑ ደስተኛ ግሬትፉል የሆነ ሰው ሴት ወይም ወንድ የምታዘዘው ለመዳን ወይ ደግሞ ለማዋጣት አይደለም፣ ፍቅሩ ያስገድደዋል። ከዛ ፈቀቅ ስል ያለቅሳል ነው። ጴጥሮስን ማን አስገድዶት ነው ያለቅሰው? እግዚአብሔር ፍቅር ነው ያስገድደው። ግን ሞትን ፈርቶ እኮ አይደለም። ማይሆን ስራ ሰራው በደልኩ ነው ያኛው ነው ከፍርሃት ያለቅሰው። ማይሆን ስራ ሰርቶ ያኛው ሁለቱም ምህረት ነበራቸው፣ ሁለቱም ንስሐ ነበራቸው። ግን አንደኛው ለዘላለም ሲጠፋ አንደኛው ለዘላለም ድኗል። እና ከዚህ አንጻር ነው የሚታየው። በፍቅር እግዚአብሔር ፍቅር ነው፣ እኛም በፍቅሩ ነው የምናመልከው። ጨዋታው እዚህ ጋር ያለው የፍቅር ጨዋታ ነው። ግንኙነቱም አምልኮም መሰዋቱም ማልቀስም ከፍቅር የተነሳ ነው። እኔ ስለ በቃ ደህንነት ተቋረጠ እግዚአብሔር ተቆጣ በቃ ኮይን ብዬ አይደለም ማለቅሰው። የማይገባውን ነገር አደረኩ፣ ለተሰጠኝ ፍቅር የማይመጥን ነገር አደረኩ፣ በደልኩ ነው የምትለው። በደልኩ አሳዘንኩ ነው የምትለው። ምህረትን የምትጠይቀው እንደው የወሰድከውን ደህንነት መልስ የሚል አይነት አይደለም። እዛ ከሆነማ ክርስቶስ ኢየሱስ መሞት እኮ አይጠበቅበት። ጸጋው አለ። ህግን ስትተላለፍ ጸጋው አለ። ህግን እኔ ምን ማየው እንደታርገ ነው። ለምሳሌ መስታወት በየጠዋቱ ታያለህ አይደለ? ፊት ላይ ቆሻሻ መኖሩን መስታወቱ ያሳያል። ወዴት ነው የምትሄደው? ያን ቆሻሻ ላይ ያስወግድ ወደምችል ሳሙና ውሃ ወደ እጥበት ነው የምትሄደው። የመጽሐፍ ቅዱስ ላይ መታዘዝ ከዛ ያለፈ አይደለም። አያጽናህም። ህግ ወይ መታዘዝ ወይ በጎ ስራ መስራት ፊትን አያጸዳውም። የሚያጸዳ ስቲል ወደ ክርስቶስ ነው የምትመለሰው። ስቲል ኃጢአት እንኳን ብታጥባ ደህንነቱም እሱም ያለው እዛው ክርስቶስ ጋር። ይሄ የመጨረሻ ጥያቄ ልጠይቅ። ለምሳሌ አንዳንድ ሰዎች በጌታ ነኝ ድኛለሁ ይላሉ። አንዳንዶች ደግሞ በጌታም አይደሉም፣ በዓለም ነው ያሉት። ይሰክራሉ፣ ይጠጣሉ፣ ያመነዝራሉ፣ እንደፈለጉ ያደርጋሉ።